የሶስተኛው የዓለም ጦርነት መባቻና ኢትዮጵያ የገባችበት ውሳኔ የሚጠይቅ ቅርቃር። They are decimated right now. They're going to give up nuclear weapons. They're going to give us the nuclear dust. They're going to do everything that we want to do. And you know what? They're going to go on and maybe have a great country again. But if they don't do that, they're not going to have a country. ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ የምንነጋገረው ስለ መጻኢው እድላችን ሳይሆን ስለ አሁኑ አስፈሪ እውነታ ነው። ዓለም በሶስተኛው የዓለም ጦርነት አፋፍ ላይ ቆማለች። በዓለማችን የቅርብ ዓመታት ታሪክ ታይቶ የማይታወቅ አይነት ሰፊና አጥፊ ጦርነት ከደጃፋችን ላይ ደርሷል። ይህ ጦርነት ግን የሩቅ ምስራቅ ወይም የመካከለኛው ምስራቅ ብቻ አይደለም። እሳቱ እኛንም ሊከበን እንደ ሀገርም ህልውናችንን አደጋ ላይ ሊጥል በሚችልበት ቅርቃር ውስጥ እንገኛለን። የዛሬው ዝግጅታችን ይህ የዓለም መናወጥ ለኢትዮጵያ ምን ትርጉም አለው? በተለይ ደግሞ የህልውናችን መስመር የሆነው የቀይ ባህር መዘጋትና በሻዕቢያ ቁጥጥር ስር የምትገኘው የአሰብ ወደብ ጉዳይ አሁን ካለንበት ቅርቃር ለመውጣት ብቸኛው መፍትሄ ነውን የሚለውን በጥልቀት እንመረምራለን። ቪዲዮውን እስከ መጨረሻው በመከታተል ሐሳባችሁን በኮሜንት እንድታካፍሉን ሰብስክራይብ፣ ላይክ እና ሼር በማድረግ ይህ የቁርጥ ቀን መልእክት ለብዙዎች እንዲደርስ እንድታደርጉ በአክብሮት እንጠይቃለን። I think this war will continue for the time being. Iran is prepared for war until after the midterm election. Iranian factories that produce those drones and missiles are all underground. አዎ፣ ዓለም የሶስተኛው የዓለም ጦርነት መባቻ ላይ ገብታለች። ሁኔታዎች ከቁጥጥር ውጪ እየሆኑ ነው። በተለይ የአሜሪካና ኢራን ፍልሚያ በሆርሙዝ ቀጠና ተፋፍሞ በውድመት ላይ ውድመት እያቀጣጠለ ቀጥሏል። ይህ ቀጠና የዓለማችን የነዳጅ የደም ስር ነው። ኢራን ይህንን ወሳኝ የዓለም የነዳጅ መስመር ዘግታለች። በየአቅጣጫው የሚተኮሰው የክሩዝ ሚሳኤልና የድሮን ዝናብ ቀጥሏል። የና አሜሪካ መለስተኛ ባስ የሚያካክሉ ግዙፍ ቦምቦችም በቴህራን ላይ እየወረዱ ነው። ይህ ዝም ብሎ የሚበርድ ግጭት አይደለም፣ ይልቁንም ወደ ጥልቅና ዓለም አቀፋዊ እልቂት እያመራ ያለ ጦርነት ነው። የዚህ ጦርነት ቀጥተኛ ሰለባ መሆን የጀመረው የዓለም ኢኮኖሚ ነው። የነዳጅ እጥረት ዓለምን ከወዲሁ ማስጨነቅ ጀምሯል። በርካታ ሀገራት የመጠባበቂያ ጋዝና ነዳጆቻቸውን እያጠናቀቁ ይገኛሉ። ለዚህም ማሳያ የሚሆነን ተቀናቃኛችን ግብጽ ናት። ግብጽ በይፋ የነዳጅ እጥረት እንደገጠማት አውጃለች። የመንገድ መብራቶቿን አጥፍታለች። የሥራ ቀን ወደ 5 ቀንሳለች። በርካታ ኢንዱስትሪዎቿ ሥራ አቁመዋል። መብራት ወደ ፈረቃ እያመራ ይገኛል። ይህ ጭንቅ ግብጽን ብቻ ሳይሆን ሌሎች በርካታ ሀገራትንም እያተራመሰ ይገኛል። የዓለም አቀፉ አቶሚክ ኢነርጂ IAEA እንዳመለከተው ከሆነ ዓለም በቀላሉ ወደማትወጣው ዘላቂ ወደሆነ የኢነርጂ ክራይሲስ ውስጥ እየገባች ነው። ይህ የኢኮኖሚ ውድቀት ደግሞ የጦርነቱን መባባስ ይበልጥ ያፋጥነዋል። ጦርነቱ በጥቂት ሀገራት መካከል ብቻ የተገደበ አይደለም። የሁቲ አማጽያን ጦርነቱን በይፋ ተቀላቅለዋል። በአሁን ሰዓት ሚሳኤሎች ከኢራን ብቻ አይደለም የሚተኮሱት። ከየመን፣ ከኢራቅ፣ ከሊባኖስና ከሶሪያን ከመሳሰሉ ሀገራት የኢራንና የኢራን አጋሮች ረጅም ርቀት ተወንጫፊ ሚሳኤሎች ይተኮሳሉ። ለዚህም ማሳያው ከአንድ ቀን በፊት እስራኤል ላይ እነዚህ ሀገራት በተመሳሳይ ሰዓትና ጊዜ በቅንጅት ያስወነጨፉት የሚሳኤሎች ዝናብ ነው። በቁጥርም ሆነ በስፋት ዓለም አይታው ወደማታውቀው ጦርነት እየገባች ትገኛለች። በዓለማችን ወሳኝ የባህር የአየር ቀጠናዎች ተዘግተዋል። አሜሪካና እስራኤል ጦርነቱን ለኳክፈው ለመተው እንዳልጀመሩት ሁሉም እርምጃዎቻቸው ያረጋግጣሉ።
የነ አሜሪካ እግረኛ ጦሮች ወደ ኢራን ለመዝለቅ ቦታቸውን መያዝ ጀምረዋል። በሌላ በኩል ኢራን እንዲሁ ከጀርባዋ ያሉት ራሺያ፣ ቻይና እና ሰሜን ኮሪያን የመሳሰሉ ሀያላን ሀገራትም የሚቀመሱ አይደሉም። ይህ ጦርነት በቅርብ ጊዜያት ይቆማል ተብሎ አይጠበቅም። ይልቁንም የዓለምን የኃይል አስተላለፍ የሚቀይር ግዙፍ ግጭት ነው። ታዲያ ይህ ሁሉ ሲሆን ኢትዮጵያ የት ናት? በእንቅርት ላይ ጆሮ ደግፍ እንዲሉ የኢትዮጵያ የህልውና መስመር የሆነው ቀይ ባህርና ባብ ኤል መንደብ ከሞላ ጎደል በየመን ሀውቲዎች ተዘግቷል። አስታውሱ፣ ይህ መስመር የዓለማችን 1/3 ነዳጅና 20 በመቶ ንግድ የሚተላለፍበት አውሮፓ፣ ኤዥያና አፍሪካን ያስተሳሰረ ወሳኝ የባህር ሰርጥ ነው። ከባብ ኤል መንደቧ ለጊዜው በሻዕቢያ ቁጥጥር ስር የምትገኘው የኢትዮጵያ ታሪካዊቷ ከተማ አሰብ ስር አሁን ላይ ምንም አይነት ከነዳጅ እስከ ጦር መሳሪያ ከምግብ እስከ መድኃኒት የጫኑ መርከቦች መንቀሳቀስ የማይችሉበት ሁኔታ እየተፈጠረ ይገኛል። የንግድ መስመራችን ተዘግቷል። ህልውናችን አደጋ ላይ ነው። እዚህ ጋር ነው እንግዲህ ኢትዮጵያችን የገባችበት አስቸጋሪ ሁኔታ ፈጣን፣ ጠንካራ ውሳኔ የሚያስፈልገው። ይህ የ130 ሚሊዮን ኢትዮጵያውያን ህልውና ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ ቀደም ብለው እንደገለጹት ቀይ ባህር ለኢትዮጵያ የቅንጦት ሳይሆን የህልውና ጉዳይ ነው። አሁን ያ ጊዜ ደርሷል። ሻዕቢያ የኢትዮጵያን የውስጥ ሰላም በቀጥታም ሆነ በተላላኪዎቹ አማካይነት በጦር መሳሪያ እያመሰ በሚገኝበት፣ በሻዕቢያ ጥይት የሚሞቱት ኢትዮጵያውያን በቁጥርም ሆነ በስፋት አሁን ካለው የመካከለኛው ምስራቅ የሚበልጥ ቁጥር በኢትዮጵያ እየተመዘገበ ባለበት በዚህ ሁኔታ የኢኮኖሚ ህልውናችን የሆነው የቀይ ባህር በራችን በሻዕቢያ ከመዘረፉ በተጨማሪ ሀውቲዎች የቀጠናው ውጊያ አደጋውን አጋርቶታል። ታዲያ ይህ እየሆነ ባለበት ጦርነቱ፣ ሞትም ሆነ የኢኮኖሚ መቆለፉ እየተካሄደ በሆነበት በዚህ ሰዓት ኢትዮጵያ 60 ኪሎ ሜትር ብቻ ገፍታ ሻዕቢያ በሎጂስቲክም ሆነ በውጊያ ሊከለከለው የማይችለው የኢትዮጵያ የታሪክ አካል የሆነው የአሰብ ወደብ ዘልቆ በመቆጣጠር የኢትዮጵያውያንን የዘመናት ጥያቄ ከመመለስ ውጪ ምን አማራጭ አለ? ምንስ የተሻለ እድል? አሁን ትክክለኛው ጊዜ ነው። ሻዕቢያን ሊያግዙ የሚችሉ ግብፅን የመሳሰሉት ሀገራት እንኳን ሌላ ራሳቸውን ማትረፍ አስቸጋሪ ሆኖባቸው ባለበት፣ እነ ሳዑዲ የነዳጅ ማጣሪያ ኤርፖርቶቻቸው እየወደመ በሚገኝበት፣ ዩኤኢን የመሰሉ የማይነጥፉ ወዳጆቻችን በቀይ ባህር ኢትዮጵያን የመሰለ ሁነኛ ወዳጅ በሚፈልጉበት እና አሜሪካ አጋር ፍለጋ በተሰማሩበት በዚህ የቁርጥ ጊዜ 60 ኪሎ ሜትር ገፍተን ካልወጣን ይህን የጭንቅና የእድል ዘመን እንዴት እንሻገረው ይሆን? ይህን ታሪካዊ አጋጣሚ ከመጠቀም ውጪ ሌላ አማራጭ ከባድ ነው። በመጨረሻም ጥያቄው ለሁሉም ኢትዮጵያዊ ነው። በተለይ ለሚመለከተው አካልና ለሀገር መሪዎች ጊዜው የውሳኔ ነው። የታሪክ ቅርቃር ውስጥ ነን። ወይ አሰብን አስመልሰን ህልውናችንን እናረጋግጣለን፣ ወይም በዓለም ጦርነት እሳትና በኢኮኖሚ ክራይሲስ እንፈተናለን። ውድ ቤተሰቦቻችን እናንተስ በዚህ ሐሳብ ላይ ምን ትላላችሁ? ኢትዮጵያ አሁን ባለው የዓለም ሁኔታ አሰብን ለመቆጣጠር እርምጃ መውሰድ አለባት? አስተያየታችሁን ኮሜንት አድርጉልን። ሰብስክራይብ፣ ላይክ እና ሼር ማድረግ አይርሱ። ይህንን ወሳኝ መልእክት ለሁሉም አድርሱ። ኢትዮጵያ ለዘላለም ትኑር። ሰላም።